ቆይ የሀገር ውስጥ ነው የውጭ ነው? ምን እሱ ደግሞ ምንድነው? ካርዴስ ፊልም 2 ቃል የሀገር ውስጥ ነው የውጭ። ምን ሆነ ነው አባዬ? ምን ማለት እንደፈለኩማ ገብቷል። የምሬን ነው ማወቅ እፈልጋለሁ ንገረኝ። ደውለህልኝ ነበር ዛሬ ጧት ነው ያየሁት። የተፈጠረ ነገር አለ እንዴ? ገባኝ ልታረሳሳይ ነው አይደል? ገባኝ በቃ ተው እንደፈለክ። እንደውም አባዬ በቃ ላጨናንቀ አባዬ ወለኔ ደወልኩልህ ሰሊን ጋር ደውዬ ነበር። ቶልጋ እባክህና ከዚያ አስወጣኝ አለችኝ። እና አደረከው? እኔም ላስወጣት ሄድኩ። ከዛማ ጥሩ ነገር አልተፈጠረም። ምንድነው የተፈጠረው? ያደረገች ነገር አለ? ለሐኪሟ ገባኝ። የምታስበውን አውቃለሁ። ሰሊን እዛ መቆየቷ አልተመቸህም፣ ግን አሁን ላይ ለሰሊን ልናደርግላት የምንችለው አንድ ነገር ቢኖር እሱ ብቻ ነው። ሆስፒታል መቆየቷ የግድ ነው። ሲሻላት እንድትወጣ እናደርጋታለን። አሁን ግን ጊዜው ገና ነው። ልክ ነህ። አይመስልኝም። ያንተን ድምጽ መስማት ጭንቀቷን ነው የሚቀሰቀስባት። ይኸውልህ አባዬ እኔ አሁን ምን ማድረግ እንዳለብኝ በጭራሽ አላውቅም። አንዳንዴ ምንም ነገር ባለማድረግ ነገሮችን ማስተካከል እንችላለን። ለበጎ ነው። በጣም ነው የማመሰግነው። ጥሩ ሰው ነህ። ቶሎ አሳውቀኝ። በጣም ነው የማመሰግነው። በጣም አመሰግናለሁ። እሺ አመሰግናለሁ። እሺ አመሰግናለሁ። በጣም አመሰግናለሁ። ብድር መላሽ ያርገኝ። ምን ተፈጠረ? ነጆን አወቀው? አዎ ተናዘዘ። ምን? በጣም ይገርማል። እሱ ነው መርዙን ያደረገው። ይገርማል። ይሄ በጣም ጥሩ ዜና ነው። እሺ ስለዚህ ገንዘባችንን እናገኛለን ማለት ነው። በጣም ደስ የሚል ዜና እኮ ነው። አይ እስካሁን እርግጠኛ አይደለንም። መጀመሪያ ችሎት መቅረብ አለብን። የችሎቱን የመጨረሻ ውሳኔ ከሰማን በኋላ እንወስናለን። እንደዛ ከሆነማ ጥሩ አይደለም። ገንዘቡን የቢሮ ዕቃዎች እንገዛበታለን ብዬ አስቤ ነበር። እኔ ያሰብኩት እንደዛ ነው። አይሆንም። ይኸውልህ ወንድሜ ከታሪክ የተበደርኩት ገንዘብ ነው። ለሱ ነው የምመልሰው። ለአቶ ታሪክ አትስጪው ይሻላል። እንደውም እንደዛ እናድርግ። ገንዘቡን ለየሽም ትሰጫታለሽ። ምን ታስቢያለሽ? ምክንያቱም ባለ ትዳሮች ናቸው። በመካከላቸው ምንም አይገባም። ምንም አይነት መለያየት የሚባል ነገር የለም። አይሆንም አልኩ። ቃል ገብቼለታለሁ እኮ። የግድ መመለስ አለብኝ። የምለውን ትሰማኛለህ? ከታሪክ ጋር በፍጹም መቀየም አልፈልግም። ዞር በልልኝ። አሁን ደክሞኛል። ለማንኛውም ቢያንስ ፍርዱ ለኛ ይመዝናል። እሱም አንድ ነገር ነው ይመስለኛል። ገንዘቡን ብንወስደው በጣም ጥሩ። መጥቻለሁ። ሰላም እንዴት ነሽ? የተፈጠረ ነገር አለ እንዴ? አይ ስራ ጨርሻለሁ፣ ግን ከመጣሽ አይቀር ግቢና ቡናችንን ቁጭ ብለን ብንጠጣ ምን ይመስልሻል? ማካሮን ሳምጥቻለሁ። ትወጃለሽ? በቃ ቡና ፈላለሁ። ጥሩ አድርገሻል። ይሄንን ቤት እኮ ሁለተኛ ቤቱ አድርገችሁ በቃ ኡፍ። ካልሰበርከው በቀላሉ የምትከፍተው አልመሰለኝም ነበር። አዎ ሰብሬው ነው። አሳይቻለሁ እኮ አቶ ታሪክ። ምን ሆናል? ከዚህ በፊት አሳይታኛለች እኮ እጄ ላይ ነው ብላኝ ነበር። የላከችው ግን ወደ ሌላ አድራሻ እንደሆነ አልነገርኩም? ቆይ ያ ምስል የትም ሊሄድ እንደማይችል አልነገርኩም ወይ? ንገረኝ። ወደ ሌላ አድራሻ ከተላከ ለማጣራት ፈልጌ ነው አቶ እና ከዛ ኢሜል ውጭ ወደ ሌላ አድራሻ አልተላከም። እርግጠኛ ነህ? ምናልባት እየዋሸን እንዳይሆን። እሺ እባክህን ኢሜልህን በድጋሚ ልየው። ተመልከተው። ይኸው ቁጭ በል። ፈጠን ብለህ ይኸው ተመልከተው። ምን ላይ ነን? ሴቪ ላይ ንገሪኝ። ወደ ጀመርንበት ተመልሻለሁ። ይዘሮይሽም የሰለጠነ ዘመን ላይ ያለን መስሎኝ ነበር። ማለት የጠፋ መልእክት መልሰ ማግኘት እንዴት ነው ማንችለው? ይህንን ነገር ማድረግ የምንችል ነበር እኮ የመሰለኝ። ያበሳጫል። አንድ ቪዲዮ መልሰ ማግኘት እንዴት አንችልም? እንዴት ይሆናል? ኮምፒውተርሽና ስልክሽ ተጠልፏል። ከሌላ ቦታ ሆኖ ነው እንቅስቃሴሽን ያያይታል። እኔ ላይ ሲሆን ቴክኖሎጂ ራሱ ይበረታብኛል አይደለ? ባይበላሽ ራሱ እኔ ላይ አይሰራም። በጣም አርፍደሻል። የምንፈልገው ምንም ይሁን ወይዘሮ የሽም በጥንቃቄ አልያሽውም ነበር። በጣም አዝናለሁ። እና የለም ቪዲዮውን መልሰ ማግኘት አንችልም። በቃ አዎ አንችልም። ወይኔ ፈጣሪው። አልሆነም። ገባው ግን አይሰራም። አይሰራም ማለት ምን ማለት ነው? የይለፍ ቃሉን ቀይራው ነው? አጥፍታው ነው። በቃ መልእክቱን ሙሉ በሙሉ ነው ያጠፋችው።
ስለዚህ አውቋል ማለት ነው? አዝናለሁ። ግን ቅጂዎቹ ይኖራሉ አይደል? እስኪ በደንብ ተመልከተው። ወይም ምናልባት እኛ ቪዲዮዎቹን ከማሰሳችን በፊት ወደ ሌላ አድራሻ ልካው ነው። ሌላ ሚሞሪ ውስጥ ማለት ነው? በትክክል። በፈጣሪ ስም ሲያናድድ። ልረዳሽ ስላልቻልኩ በጣም አዝናለሁ። የቻልሽውን አድርገሻል። አመሰግናለሁ። ገንዘብ ልኬልሻለሁ። እሺ ገብተሽ ማየት ትችያለሽ። አመሰግናለሁ። መልካም ቀን። ኦ በፈጣሪ ስም ሙራት፣ ያንተ ተረገምክ። የቪዲዮ ቅጂ እንደሌለ ካወቀ በቃ አለቀልኝ በቃ። ኡፍ ሄሎ ጉዝዴቴ፣ ጥሩ ዜና አለ? አሁን ላይ ጥሩ ዜና መስማት ብቻ ነው የምፈልገው። እባክሽ እየሰማው ነው፣ ንገሪኝ። ምን? የምርሽን ነው? እሺ እመጣለሁ በቃ። አምላኬ ውይ፣ በስተመጨረሻ ነገሩ ሊስተካከል ነው። ፈጣሪ ይመስገን። ኡፍ ስለ ሰሊን የሰማሽ ነገር አለ? ያው ናት። እስካሁን ድረስ ሆስፒታል ነው ያለችው። እናንቺስ ግን ደህና ነሽ? ደህና ነኝ። በትምህርትና በአንዳንድ ነገሮች ራሴን በደንብ ለመወጠር እየሞከርኩ ነው እና ትንሽ ቆይቼ ትምህርት ቤት እሄዳለሁ። እሺ በቃ አብረን እንወጣለን። አብረን? እሺ አብረን እንወጣለን። ቆይ ሴራ ኢፔ ካናገረችሽ እንዴ? አዝራ፣ ስለዚህ ነገር ትላንት አውርተናል አይደል? አንቺም እዚህ ነበርሽ እኮ ታስታውሻለሽ? ሴራ ባክሽ፣ ኢፔክ ዛሬ ምንም ያወራችሁ ነገር የለም። የሆነ እየተካሄደ ያለ ነገርም አለ። ማለት አልገባኝም። ሴራ ስሚኝ፣ እኔ የምልሽን ነገር ከቁም ነገር አትወስጂውም? ቆይ እስኪ አንቺ በዚህኛው መንገድ ለምን አታስቢው? እኛ ሴቶች ፍቅር ሲይዘን ምንድነው የምናደርገው? ሴት ጓደኞቻችን ዝቅ አድርገን አይደል እንዴ የምናያቸው? እዛ ተገናኘን፣ ተመልከች፣ እዛ ጋር ያለው ልጅ እያየኝ ነው ያለው፣ እንደዚህ አለኝ። ምን ለማለት የፈለገ ይመስልሻል ነው የምንለው? የኛ ወፍ ግን ጭራሽ የምትበራ አይነት አይደለችም። ስለዚህ ወፋችን ኤፒክ መሆኗ ነው ሁሉንም በራሷን የምታደርገው። መቼ ነው ጓደኞቻችንን የምንተዋቸው? ልክ የፍቅር ግንኙነት ስንጀምር ጓደኞቻችን አያስፈልጉንም ብለን እናስባለን። እንግዲህ ምናልባት እንደሱ ላይሆን ይችላል። ይሄ የኔ ግምት ነው። አዝራ፣ ኢፔክ እስካሁን እጅ መስጠት አልነበረባትም። በዛ ላይ ኦልታን ምንም እያደረገ አይደለም፣ ወደ ኋላ ፈግፍጓል። ቆይ ግን ለምንድን ነው እንደሱ ማታስቢው? ወይም ደግሞ አንቺ እዚህ ጉዳይ ላይ ጣልቃ እንዳትገቢ እየደበቀሽም ሊሆን ይችላል። አንቺ እርግጠኛ ሆነሽ ነው ይሄንን እያወራሽ ያለሽው? አብረው ናቸው ማለት ነው አይደል? እርግጠኛ ነኝ ሴራ። ይሄውልሽ በኋላ ኤፒክ የእህትሽ አማት ስትሆን ያኔ እኔ ልክ እንደነበርኩኝ ትነግሪኛለሽ። ኦ አምላኬ ሆይ በፈጣሪ ስም አዝራ፣ ምን እያልሽ ነው? ምንም የምናውቀው ነገር የለም። እሺ ቆይ ምን እያልሽ ነው? ምን ማለት ነው? ነጆ እጁ አለበት ስትይ ምን ማለት ነው? የምሬ ነው አለበት። የኛ ቆንጅዬ ደስ የሚል እኮ ነው ነጆ። ያ እርጉም ነው ምግቡን እንደዛ አድርጎ የመረዘው። ይህንም ማመን አልችልም፣ በጭራሽ ማመን አልችልም። አንተስ ምን ታስባለህ ሚት? ይኸውልሽ እህቴ፣ ነጆ ነፍሱን ለሰይጣን ከሸጠ እኮ ቆየ እያልኩሽ ነው። ማን ነው ነጆ የሚባለው ልጅ ያገኘው? ማንም እህቴ፣ ማንም። እንዴት ማንም? እና ዝም ብሎ ከሰማይ ነው እንደወደቀው? ከነጆ የተሻለ ሰው ማግኘት አንችልም ያልከው እኮ አንተ ነበርክ። ጥሩ ልጅ ነው፣ ንጹህ ነው ስትላል ነበር። ረሳከው እንዴ? እኔ እንደዛ ብያለሁ እንዴ? አዎ። ኦሚት ኦዝጉደር፣ የኔ ውድ ወንድም። ለነገሩ ያንተ ማለት ምንም አያስደንቅም። ንገረኝ፣ እንደዛ ብለህ ነው አይደል የምታስበው? እባክሽን እህቴ እንደዚህ አትበይ። ቆይ አንዴ ስልኩ እየጠራ ነው። ማናት? ከህዝብ ምላሽ ፕሮግራም ነው የምትደውለው። ቆይ አንዴ ዝም በል ላናግራት። ሄሎ ወይዘሮ ቢልጉል። ሄሎ ወይዘሮ ይሽም፣ ደህና እንደሆንሽ ተስፋ አደርጋለሁ። አዎ አመሰግናለሁ። በስተመጨረሻ ነፃ ሆነናል። ደስ ብሎኛል። ወይዘሮ ይሽም፣ በድጋሚ እንግዳዬ ላደርግሽ አስቤ ነበር፣ አንቺንም አቶ ኡሚትንም።
ያው ከዚህ በኋላ መቼም እንደማንተዋወቅ መሆናችን አይደል? በጣም ከባድ ሁኔታ ውስጥ ነው ያለፍነው። መገናኛ ብዙሃን ራሱ በብዙ ነገር ሲወነጅለን ነበር እና መገኘት አንችልም፣ አንፈልግም። ግን እኮ በጣም እናመሰግናለን። መልካም ቀን። እሺ እዘጋሹ። ይሄን ነገር ግን ልትነግሪኝ ትችያለሽ? የቴሌቪዥን ፕሮግራም ላይ እንድንገኝ እኮ ንጋበዘችን። ለምን አንቺ አትሄጂም ታዲያ? እንዳታደርጊው፣ በፈጣሪ ለለምንሽ እንዳታደርጊው። ምን እያልሽ ነው? አልገባኝም። ለምን እንሄዳለን? ይቺ ሴት እኮ በቀጥታ ስርጭት በቁም ነው የቀበረችን። የማይመስል ነገር እያሰባችሁ ነው። እያሰብሽ ያለሽው ነገር ጭራሽ ልክ አይደለም። ብትሄጂ ይሻላል። ስራችን ላይ ተጽዕኖ አሳድሮ ቢሆንስ? በተቃራኒው ቢሆንስ? አዎ ይኸውልሽ፣ ዘይነብ ልክ ናት። ሂጂና ራስሽን ጥሩ አድርገሽ በደንብ ግለጪ። በዛ ላይ ስለ ራስሽን በደንብ አውሪ። ወንድሜ አንተስ ምን ትላለህ? ልክ ናት እኮ እህቴ። ስማችን በመጥፎ መነሳቱ ራሳችንን ለማስተዋወቅ ቆንጆ ነው። ያለንበት ዘመን በጣም ግራ የሚያጋባ እኮ ነው። ጆሮዋ ላይ እኮ ነው የዘጋሁት ግን እና መደወል አለብኝ። ደውላት። እየደወለች ነው። እሺ በቃ አንሹ። በደንብ አድርጌ አስተዋውቃለሁ። ሄሎ፣ እንዴት ነሽ? ወይዘሮ ይሽም ተቋረጠ መሰለኝ። አዎ ተቋረጠ። በጣም ይቅርታ፣ ቢሮአችን ትንሽ ስራ በዝቶብን ነው። የቀጥታ ስርጭት እንግዳችን አድርገን ልንጋብዝሽ አስበናል። ቀጥታ ስርጭት? ዛሬ ነጻ ምናልባት እችላለሁ። ይመስለኛል። እሺ ጊዜው ሲደርስ እንደውልልሻለን። እሺ በቃ እናወራለን። እሺ እመጣለሁ። አመሰግናለሁ። የ2 ዓመት ልፋቴ ኢስታንቡል ውስጥ በግማሽ ሰዓት ውስጥ ገደል ነው የገባው። የሰላም ጸር ማለት እናንተ ናችሁ። ቶልጋ አይሆንም። አስሊ በጣም ይገርማል። እንዴት ነሽ? ደህና ነሽ? ደህና ነኝ። ምን እየተካሄደ ነው ያለው? ሰላም ነሽ ግን አንቺ? አስሊ በእግሯ ቶልጋ በመኪና። ተመችቶኛል። ተመልሰሽ መጣሽ። ትንሽ የምትቆይ መስሎኝ ነበር እኮ። በሰላም ነው? ተመልሻለሁ። ውስጥ ያለውን ንዴት፣ ክፋትና ጥላቻ አስወጥቼዋለሁ ብዬ አስቤ ነበር። ግን እዚህ ተውኩት መሰለኝ። ለ1 ሰዓት ያህል ታክሲ ስጠብቅ ነበር ብታይ። እና ለራሴ ምን እንዳልኩ ታውቃለህ? አስሊ 2 ዓመት ሙሉ የት ነበርሽ አልኩኝ። ራሴ እንደዛ ብዬ ጠየቅኩኝ። መቼስ እዚህ ያለው እኮ ከታክሲ ይሻላል አይደል? የስበት ኃይል ማለት ይሄ ነው። እዚህ ቢያንስ አንድ ሰው እውነት ተናገረ። ያው ታውቂያለሽ፣ እውነት ማለት እንኳን ይከብዳል። ፋሽን ነው በሚለው እንያዘው። እና ታዲያ ቶልጋ አሁን ወደ ቤት ትወስደኛለህ? አዎ ወስድሻለሁ። ይኸውልሽ 3ኛውን አይንሽን ህንድ ውስጥ ነው የከፈትሽው እና ማረገው ቶሎ ይገባሻል። አይ ቶልጋ እዚህ መሆን በጣም ናፍቆኝ ነበረ። ይገርምሃል። ምን አደረግሽ? ኒርቫና ደርሰሽ ነበረ ወይስ እዛ ሳደርሽ ተመለሽ? እዛ የነበርኩ መሰለኝ። አንዳንዴ ህይወት ጥሩ ናት። ህይወት የምትሰጠኝን ነገር እቀበላለሁ። ግን ታክሲ ማግኘት ሳልችል ስቀር የኢስታንቡል ነገር በጣም ነበር ልቤን የሰበረው። ከፈለግሽ ተመለሽና ሂጂ። እሺ። እንደዛም ሆኖ ኢስታንቡል በጣም ናፍቃኛለች። አሁን ወደ ቤት ሂጂና 2 ሻማ አብርተሽ ተመሰጪ። ከዛ ከራስሽ ጋር በጥሞና ተነጋገሪና ችግሮችሽ ይቀርፋሉ። እንደዚህማ አትቀልድብኝ። እና ኦይሉ እንዴት ነች? ደህና ነች? ምን ተፈጠረ? ተጣላችሁ እንዴት? ቶልጋ? አዎ ተለያይተናል። አንገናኝ። ተለያይተናል? ተለያያችሁ በቃ? ቆይ ለምን? እርሹ እባክሽ፣ ታሪኩ ረጅም። ጥሩ በቃ እንርሳው። ለምን አንዴ እኔን አታየኝም? ምን እያደረግሽ? ሳስበው ተጨንቀሃል። ዮጋን ጀምር መሰለኝ። ዮጋ? እኔና ዮጋ? ጭንቀትህን በሙሉ እንዴት እንደምታስወግደው አሳይሃለሁ። የሆነ የኃይል ምንጭ የተዘጋብ ነገር አለ። ከፍቅር ያተረፍከው ህመም ሊሆን ይችላል። የሱ አይነት ኃይል ፍሰት ምን ያህል ጠንካራ እንደሆነ ማመን አትችልም። በጣም ጠንካራ ኃይል ነው። እውነቴን ነው የምልህ። እና እያልሻለሽው? ተናገርኩ። ዮጋ ማድረግ ትችላለህ። አያቴ። አይ የኔ ውድ፣ እንዴት እንደመጣው ማመን አትችይም። አባትሽ እንዴት ነው? ደህና ነው፣ ፈጣሪ ይመስገን ደህና ነው። በትንሽ ቀን ውስጥ ከዚህ ይወጣል። አያቴ አሁን አትጨነቂ። ፈጣሪ ድጋሚ እንደዚህ አይነት ነገር እንዳይፈጠር ይርዳን። ፈርቼ ነበር። አንቺ ወይስ እኔ? ንገሪኝ እስቲ። ጉዝዴ የምትባል ሴትዮ ከህይወታችን ውስጥ ካልወጣች አባዬ አደጋ ውስጥ ይወድቃል። ኢፔክ ልጄ እባክሽ እንደሱ አትበይ። ራሱን ሲስት እሷ ቤት አብረው እንደነበሩ ታውቂያለሽ? አሁንም ጉዝዴን እየተከታተላት ነው። አይ ሴዛይ ምን ነካው ግን? አይ አላውቅም። እሱ ምንም አልገባኝም። እሷን ከህይወታችን ማስወጣት
በፍጹም አልቻልኩም አያቴ። ከሷ ላርቀው አልቻልኩም። ምን እንዳላት ወይንም ምን እንዳደረጋት አላውቅም። ልክ ነሽ። ግን ነገሮች ሲከሩ አባትሽ ላይ እንደዚህ መሆን የለብሽም። እሺ መጀመሪያ በሁለት እግሩ እንዲቆም እናድርገው። ከዛ ምን እንደምናደርግ እናያለን። አታስቢ። እዚህ ነበረች እኮ። ማን? አያቴ። ማን ሊሆን ይችላል? ጉዝዴ ናታ። ብታይ እዛ ውስጥ አይን ላይን ተፋጠን ነበር። ተናዳና እሳት ጎርሳ ነበር። ከዛ አባዬን ለማየት ወደ ውስጥ ገባን። እሱ ጋር ስትሆን እንዴት ጣፋጭ እንደነበረች ብታያት። ከእንደዚህ አይነት ሰዎች ነው መራቅ ያለብሽ። በጣም አደገኛ ሴት ናት። እኔ ግን ልጅቷ ኢፔክ ነኝ፣ ያውም የሰማሃት ልጅ። አልፈራም። በይኔ እንሂድ። አባዬ ማን እንደመጣ ተመልከት። እንዴት ነሽ ኔቫ? ደህና ነኝ። ስላየው ደስ ብሎኛል። ደህና እንደሆንክ በደንብ ታስታውቃለህ ሲዛይ። ደህና ነኝ ኔቫ፣ ፈጣሪ ይመስገን። እንደውም ፈጣሪ ያየኝና ይሄ ሰውዬ ገና ብዙ ቀን አለው ብሎ ነው እንድድን ያደረገኝ። አምላኬ ሆይ። አባዬ ምንድነው የምታወራው? ቀን ገና ብዙ አመታት አለህ እንጂ። ተስፋ አደርጋለሁ። ፈጣሪ ባርክ ሲዛይ። ከልጅ ጋር ጤናማ ሰላማዊና የደስታ አመታት እንድታሳልፍ እመኛለሁ። ይህንን እመኛለሁ። አሜን ኔቫ፣ አመሰግናለን። አሁን ግን አንተ ራስህን በደንብ ጠብቅ እሺ ሲዛይ። የምትበላውንና የምትጠጣውንም ተጠንቀቅ። ካሁን ጀምሮ ስለ ስራ መጨነቅህን ታቆማለህ። ስለ ራስህ ብቻ ነው መጨነቅ ያለብህ። አዎ እስማማለሁ። አያቴ ልክ ናት። አሁን ለኛ ሰላም ነው የሚያስፈልገን አባዬ፣ አይደል አባዬ? አዎ። በላ ምን ዮጋ ልንጀምር ነው? ምን ነካ? አሁንማ አይሆንም። ሌላ ጊዜ ይሻላል። አይሻል? የምን ሌላ ጊዜ ነው? ቶልጋና እንጂ ነገ ብሎ ነገር የለም። ሳምብራም እሰጥሃለሁ። ከዛ በኋላ አጠቃላይ ቻክራ ፍተሻ አሳይሃለሁ። ሳምብራም ሊንከን አይራን ነው። ኧረ እባክህ ና በላውን። አይራን ሌላ ጊዜ እጠጣለሁ። አስሊ አሁን በጣም ትልቅ ስብሰባ አለብኝ። ሌላ ጊዜ እመጣለሁ፣ ቃል እገባለሁ። እሱማ ትመጣለህ። የስበት ህግ ይባላል። እስብሃለሁ። እንደሱ አይነት ነገር አትበይኝ። በጣም ነው። ስማኝ ቶልጋ፣ ፍርሃት፣ ንዴት ብሎ ነገር የለም። ሰላም ብቻ ነው የሚያስፈልገው። እሺ ጥሩ። ቻው። በቃ ስለሸኛኝ አመሰግናለሁ። ቻው። ይሄን ቻክራ ምናምን ያልሽውን ነገር ታሳይኛለሽ? እሺ አሳይሃለሁ፣ አታስብ። አቤት። አቶ ወልታን፣ ሰውየውን አምጥቼዋለሁ። ሰላም አቶ ወልታን፣ ፈልገኝ ነበር እንዴ? አዎ፣ ናፍቀኸኝ ላይህ ብዬ ነው። ተነስ! ተቀመጥ ብዬሃለሁ። በጣም ይቅርታ፣ ሳላስበው ነበር። እየቀለድክ ነው? ሴትየዋ አድራሻዋን ሰጥታናለች ብለኸኝ ነበር። እርግጠኛ ነህ? ዜኑር ነው ስሟ? እንደዛ የሚባል ሰው በዛ አድራሻ የለም። እየቀለድክ ነው እንዴ? እውነቱን ንገረኝ እያልኩ ነው። አይ አቶ ወልታን፣ በሱ ዙሪያ ላይ ትንሽ ግራ የሚያጋባ ነገር ደስ አይለኝ። አንድ መበላሸት ያለበት ጉዳይ ከሆነ አበላሽዋለሁ። እሺ፣ ምናልባት ከፈቀድክልኝ። እሺ። አድራሻዋን ቀይራ ነው። ሳጠራ በፊት ወደ አንተ እየመጣው ነበር። አዲሱ አድራሻ ይሄ ነው። እዛ እንደሆነች አጣራ። ግን እርግጠኛ ነህ? ዜኑር አሁን እዛ ነው ያለችው። አቶ ወልታን፣ ብትሆን ይሻልሃል። ካልሆነ ግን ያልቅልሃል ማለት ነው። እሺ፣ ምንም ሐሳብ አይግባ አቶ ወልታን፣ ምንም አታስብ። ጥሩ። ምን እየጠበክ ነው? ገንዘብ? እዛ ከሆነች ጥሩ፣ ካልሆነች ግን አንገትህን ነው የምሰብርልህ። አሁን ሂድ። በሉ እንሂድ።
ዝግጅቱ መቼ ነው የሚጀምረው? ከ2 ሰዓት በኋላ። ስለዚህ አሁን ቶሎ መሄድ አለብን። የሽም እየወጣን ነው። ከፈለክ አንተ መንዳት ትችላለህ። አይ አሁን በጣም ደስ ብሎኛል። ስንቀጨቀጭ ደግሞ ልጋጭ እችላለሁ። እንደዛ ስለሆነ ይቅርብኝ። ኡሚት በፈጣሪ ገና ከሆኑ እንደሱ አታውራ። ምን ሆነሃል? እህቴ ቆይ መዋሸት አለብኝ እንዴ? ደስ ብሎኛል። በቃ እሺ ተረጋጋ። እኔ ነዳለሁ። በቃ ችግር የለውም። ቆይ ፕሮግራሙ ላይ ምን ልትል ነው? የጠየቁን ነው ምን መልሰው። ዘይነብ ሌላ ምን ልልን እንችላለን? ብዙ እንዳታውራ ግን ያው ማውራት አይቀርም። ድንገት ስትናደድ እንዴት እንደምትሆን ታውቃለህ እንዴ? ተው እንጂ የማይመስል ነገር አታውሩ። በቃ ይበቃችኋል፣ አታውሩ። ምን አለን ታዲያ? አዎ ስትናደድ እኮ ነው የማይመስል ነገር የምታወራው። እኔ እሱን ያልኩት። እሺ ቀጥይ። እኔ ማናደድሽን ቀጥለሽበታል። በቃ ቀጥለሽበታል። ቀጥይ። አይ ላናድድህ አይደለም እያስጠነቀቅኩህ ነው። እባክህ እንዳታደርገው። እሺ እንሂድ። በቃ እያረፈድን ነው። ቶሎ በል እህቴ። ስድብሽን ከጨረሽ ወደ ቀጥታ ስርጭት መሄድ እንችላለን። እሺ ኡሚት በፈጣሪ መልካም መንገድ። ተረጋጊ። ኦ አምላኬ እባክህ ዝም ብለህ መኪና ውስጥ ግባ። እሺ መልካም መንገድ ይሁን። ፈጣሪ ከእናንተ ጋር ይሁን። እነ ኦይሉም እየመጡ ነው። ኦይኩ ናት እንዴ? አዎ ኦይኩ ናት። ሰላም ኦይኩ። አመሰግናለሁ። ኦይሉ ናት ከትምህርት ቤት ያመጣችኝ። ደግሞ ደስ የሚል ቀን ነበር። ሰላም እማዬ። ሰላም የኔ ውድ ልጅ። እንዴት ናችሁ? እነ ኡሚት ናችሁ እንዴ አሁን ሄዱት? አዎ ሄደዋል። ኑ ግቡ። እሺ አክስቴ ወላጆቼ ቲቪ ላይ ሊታዩ ነው። አዎ ሊታዩ ነው። ነይ። ማርፈዳችን አይቀርም። በቃ አናረፍድም። መንገዱ ክፍት ነው። አይቼዋለሁ። የሺ ባልና ሚስቶቹ ሁለቱም ወስልተዋል። ጭራሽ ሊገዳደሉ ይፈልጋሉ። ቲቪ ላይ እንደውም አይተነዋል። ሌላም ቦታ ታሪኩን ሰምተናል። ስለዚህ እንደዚህ አይነት ነገር የተለመዱ ስለሆኑ ወይዘሮ ሰሚያ ባደረገችው ነገር ይገርምሻል። ያልተገረምኩት ለዛ ነው። ምንም አልገረምም። የእውነት በጣም ነው የደነገጥኩት ኡሚት። እውነቴን እኮ ነው የምልህ። በጣም ደርባባ ሴት እኮ ነው የምትመስለው። እንዴት እንደዚህ ታደርጋለች? ቆይ የነጁ ጉዳይ በጣም ነው ያስገረመኝ። ለምን? ምክንያቱም አለ አይደል የሺ ይሄ ልጅ ከብዙ ሶማሌ መረጥኩት እኔ ነኝ። ፊቱ የደስ ያለው ሞገስ ያለውና ስለሚያወራው ነገር ጠንቅቆ የሚያውቅ ልጅ ነው። እና ይሄ ልጅ ጥሩ ነው። እኔ ወስጄ አሳድጌዋለሁ። ግን ደግሞ በጣም ተሳስቻለሁ። የሺም ትልቅ ስህተት እኮ ነው የሰራሁት። እንደዚህ አይነቱ ስህተት ምን ያህል እንዳስተማሪ ልነግርሽ አልችልም። ሰዎች ሲጀምር ብዙ ጊዜ ልኮ ነው ያውቁ። የሺም ተመልከቺ፣ እኔ ሆነ ያለኝ ገጸ ባህሪ ጥሩ ነው። አንድ ሰው አንድ ጊዜ አይቼ 99% ለዛ ሰው በራሴ መንገድ እኔ የሚገባውን ደረጃ ሰጠዋለሁ። ለዛም ነው በጣም የደነገጥኩት ያልኩሽ። ይሄ ልጅ ከወይዘሮ ሰሚያ ገንዘብ ተቀብለው ምግቡን መርዟል የሚባለውን ነገር እስካሁን ጭንቅላቴ ሊቀበለው አልቻለም። የማይመስል ነገር ነው። በፍጹም የማይሆን ነገር ነው። እንዴትም ሊሆን አይችልም። ገንዘብ ስታይ እኮ ትቀየራለህ። ችግር የለውም። አትጨነቅ። በቃ አንተ አትጨነቅ። እሺ በፈጣሪ ስም ምንድን የተፈጠረው ማዬ? አይ ያው መክፈት አልቻልኩም። ያልነካሹ ቦታ ሊኖር ይችላል። እስኪ አምጪ። አይ ልጄ እንግዲህ እኔ ሁሌም የምነካውን ቦታ ነው የነካሁት። አምላኬ የምር እየሰራ አይደለም። ቆይ ለኦዛም ብንደውልለት ይሻላል እንዴ? እማዬ ኦዛም ምን ያደርግልሻል? አልተሰካም እንዴ? አይ ተሰክቷል። ተመልከች መብራቱም እኮ በርቷል። አምላኬ ቆይ ለኦዛን ልደውልለት። ቆይ አሁን እሱ ምን ያደርግልሻል እማዬ? ቆይ ዋይፋዩ እንዴት እንደሚሰራ እሱ ነው የሚያውቀው። እንደዛ ይሻላል። እማዬ ስራ ላይ እኮ ነው ያለው። ለምን እናስቸግረዋለን? በቃሽ እስኪ ዝም በይ። ኦዛን አሁንም እቅዶቹን በትናቸዋል? ያው የስታስቲክ ስሌቱን እያሰላው ነበር። ቆይ ችግር አለ እንዴ? ያገኘው ስህተት አለ? ምንም ስህተት የለም። ምንም የለም ማለቴ እንዳንጎዳ ሌላ መንገድ ማየት አለብን። አድርገው የፈለግከው ይሆናል የምትለውን አድርግ። ስማኝ እኔ የምልህ ኦዛን ሰብ ኮንትራክተሮችን ለያቸው እንዴ? እንዴት አረከው? አይ እስካሁን አልወሰንም። አሁን ላይ ፕሮፖዛሎችን እየሰበሰብን ያለ ነው። እስኪ ሁሉንም እናያቸውና እንመርጣለን። እሺ እናቴ ናት። አቤት እማዬ። ኦዛን ውዴ ስራ ላይ ነህ እንዴ? ከካራማን ጋር ቢሮ ስራ እየሰራን ነው። መልካም እድል። ሰላም በልልኝ። እንዴት ነሽ እናት ጉዝዴ? ደህና ነኝ። ካራማን እንዴት ነህ? አንተ እንዴት ነህ? አመሰግናለሁ። በጣም ደህና ነኝ። በነገራችን ላይ በጣም ይቅርታ ስለረበሽኳችሁ። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እማዬ ምን ነው ችግር አለ? እማ ደህና ነሽ? ምን ነው ችግር አለ? አይ ምንም ችግር የለም። ኢንተርኔታችን ቆሞ ነው። ለዛ ነው የደወልኩልህ።
ምን ማለትሽ ነው? ማለቴም አይሰራም። ቀድሞም ሞደሙ ላይ መብራቱ አለ፣ ግን ምንም ነገር መክፈት አልቻልኩም። ግራ ሲገባኝ ነው የደወልኩልህ። እና ኔትወርክ የለም እያልሽ ነው መሰለኝ። ማለት ምንም ነገር እየከፈተልኝ አይደለም። ስለዚህ ምናልባት እኔ ማላውቀው የሚነካ ነገር አለ እንዴ? እሱን እንድትነግረኝ ብዬ ነው። የለም ማለቴ ከጀርባ ያለውን ነው፣ ግን ተጠቅመነው አናውቅም። በፈጣሪስ ወንድሜ ኦዛን እማዬና ኡሚት እኮ ቲቪ ላይ ሊታዩ ነው። ኦይኩም አለች እንዴ? አዎ እሷም እዚህ ነች። ኡሚትን ከእናቷ ጋር ልታየው ነው። በጣም ጓጉታ እየጠበቀች ነው ያለችው። ቆይ እኔ የምልሽ እማዬ ዛሬ ነው አይደል? አዎ። እሺ ስልኩ ልዝጋውና ልሞክረው። እሺ በቃ ካልሆነ ወይ ከስልኩ ጋር ለምን አናገናኘው? እሺ እማዬ፣ እሺ በኋላ እንገናኛለን። ቤተሰቦቼ ቲቪ ፕሮግራም ላይ ሊታዩ ነው። ኦይኩ በጣም ደስ ብሏታል። እንደዛ ነው ያለችው። እንግዲህ ዝግጅቱ ላይ መቅረባቸው ለነሱ በጣም ጥሩ ነው። ሁሉም ሰው ትክክል እንደሆነ ያስባል። ካልሆነ በቃ ለምን በስልክ አናያቸው? ምን ተፈጠረ? ኦዛ ማስተካከል አልቻለም? ታይታይ ቆይ እንዳታስተካክዩ። ቆይ ስታስተካክል ይኸው። ኦይሉም እባክሽ በቻልሽ መጠን ፍጠኝ እባክሽን። እየሞከርኩ ነው ማሬ። ቆይ ትንሽ ጠብቂኝ እሺ። ኦይኩ መደርደሪያው ጋር እኮ የህፃናት የተረት መጽሐፎች አሉ። ነይ እንውሰድና እናንብባቸው። ነይ ተነሺ። እስከዛ ድረስ የተወሰኑ መጽሐፎችን አንብቢ። ተመልከች፣ ይኸው መጽሐፎችሽ። ፕሮግራሙ እስኪጀምር አንብቢ እሺ። እና ሰራ ኦይሉም? አይ ይኸው ሰርቷል፣ በርቷል። ተመስገን። አዎ አሁን ሰርቷል። መጽሐፎቹን ማንበብ እንቀጥል። በኋላ ተመልሰን እንመጣለን እሺ። ክፈቹ። አንቺ ክፈቹ። በጣም ነው የማመሰግነው። እና እንግዶቹ ዝግጁ ናቸው? አዎ ዝግጁ ናቸው። እሺ መቀጠል እንችላለን። እሺ መቤት። እናመሰግናለን። በጣም ነው የማመሰግነው። ሰላም። እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንዴት ነሽ? ደህና ነኝ። አንቺስ? ስለመጣችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት እፈልጋለሁ። በእውነት በጣም ትልቅ ስራ ነው የሰራችሁት። ልትመሰገኑ ይገባል። እነዛን ምስሎች ማሳየት ባትችሉ ኖሮ እመኑኝ ትክክለኛ ወንጀለኞቹ መቼም ሊገኙ አይችሉም ነበር። በድጋሚ እንኳን ደስ አላችሁ። ለእናንተ ደስ ብሎኛል። አሁን ቦታችንን እንያዝ። እሺ ቅደሙ። ተከተሉኝ። እሺ ተከተሉኝ። እባክሽን ተቀመጪ። እሺ መቼ ነው የሚጀምረው? ከዛ የፈለግሽውን ማለት ትችያለሽ። ቆይ ምንድነው ያልሽው? ንገሪኝ እስቲ። ምንድነው ያልሽው? ስለኔ ነው ያወራሽው? ለዛ ነው አባቴ ልቡን የታመመው አይደል? ተናገሪ እንጂ። የእናቴ መኖር ሁሌም እንዳማረረሽ አውቃለሁ። አሁን ደግሞ ተራው የኔ ነው። እኔና አባቴን መለያየት ነው ፍላጎትሽ አይደል? እሱ ህይወት ውስጥ አንቺ ብቻ ነው መኖር የምትፈልጊው። ይሄ የሁል ጊዜ ምኞትሽ ነው። በቃ እሱን ብቻ ይዘሽ መኖር ነው አይደል የምትፈልጊው? አዳምጪ። ይኸውልሽ ልጄ፣ በጣም ደክሞኛል። እንቅልፍም አልተኛውም። የባሰ አታድክሚኝ እሺ? የምታስቢበት መንገድ ልክ ላይሆን ይችላል። ምናልባት ጭንቀት ይሆናል እንደዚህ የሚያደርግሽ። ግን እመኚኝ፣ አንቺ በፍጹም አልታመምሽም። ተፈጥሮሽ ራሱ መጥፎ ስለሆነ ነው እንጂ ታመሽ አይደለም። እሺ? አንቺ በፍጹም ምንም አይነት በሽታ የለብሽም። አንቺ መላክ መሆንሽ ነው። ያን ያህል ጣፋጭ ሰው ነኝ እንዴ? መስመሬን ስታልፊ ግን ውስጥ ያለውን ሰይጣን ታይዋለሽ። እንቺሽ ይኸውልሽ፣ ይሄን ያህል ታጋሽ የሆንኩት ለሱ ብዬ ነው። እሺ? እሱ ባይሆን ኖሮ አንቺን ማንም ከኔ ያስጥልሽም ነበር። የቻልሽውን ሞክሪ እሺ ሴትዮ። አባትሽ እንደዚህ ሆኖ ባንቺ ምክንያት እንደሆነ ታውቂያለሽ አይደል? አንቺን የመስማት ፍላጎት የለኝም። ነይ ተመለሺ። ትሰሚኛለሽ? መጀመሪያ እዚህ ክፍል እኔ እገባለሁ። ከ10 ሰከንድ በኋላ ምንም እንዳልተፈጠረና ልትገይኝ እንዳልሞከርሽ አርገሽ አንቺ ወደ ውስጥ ትገቢያለሽ ማለት ነው። ኢፔክ፣ በፍጹም እኔና አንቺ መቀያየማችንን እሱ ማወቅ የለበትም።
አባትሽ እስኪሻለው ድረስ ነገሮች እንደዛ ይቀጥላሉ። ግልጽ ነው አይደል? እኔን መቆጣጠር የምትችይ ይመስልሻል ጉዝዴ? የኔ ልጅ እንዳንቺ አይነት ብዙ ሰዎችን አይቻለሁ። እሺ አባቴ ራሱ ፈጣሪ ነፍሱን ይማረውና ቁጡ ሰው እንደ ራሱ አይነት ሰውን ማጥቃት ይፈራል የሚል አንድ አባባል አለው። እና ቀጣይ እኔን ስታይኝ ትፈሪኛለሽ። አይ የምትይ ከሆነ ግን ኢፔክ በልጅነትሽ ከእናትሽ ጡት የጠባሽውን ወተት እስኪተናነቅሽ ድረስ በአፍንጫሽ እንዲወጣ ነው የማደርገው። ይሄንን መቼም እንዳትረሺው። 10 ሰከንድ ብቻ እሺ? ከ10 ሰከንድ በኋላ ወደ ውስጥ ተከትለሽኝ ግቢ እሺ? ቡና ነው? አዎ። ለኔ ነው? እብድ ሆንክ ሰውዬ ነህ። ቀልድ አይደለም፣ በጣም ነው የፈራሁት። ታውቂያለሽ፣ ካሁን በኋላ መጠጣውንና መበላውን መጠንቀቅ አለብኝ። አዎ፣ ከዚህ በኋላ ጠንቀቅ በል። አባዬ አባዬ፣ ደህና ነህ? እንዴት ነህ? ደህና ነኝ ማሬ፣ ተሽሎኛል። አስደነገጥከኝ እኮ። አሁን ልጅ ስለመጣች እኔ ልሂድ በቃ። አባትሽን ተንከባከቢው እሺ? ትኩስ ቡና አለ፣ መጠጣት ከፈለግሽ ጠጪ። ኢፔክ ትንሽ አትቆይም ጉዝዴ? አይ ልሂድ። አባዬ ደህና ነህ? ምን ሆነክ ነው? ቆይ አንድ ነገር ሆነክ ቢሆንስ? ያላንተ ምንድነው የምሆነው? የኔ ውድ እባክህ ብቻዬን አትተወኝ አባዬ። አልገባኝም። ምን እየሳልክ ነው? ደግሞ ቆይ ዘነብ፣ ግራ አታገቢኝ እባክሽን። ነገረኝ እስኪ። አሁንም ወደ ኬሚስትሪ ተመለስክ? ተመልከት፣ ቤቱን እንደሆነ አንድ ያጋይተዋል። እኔ ነኝ ቤቱን ያጋየሁት? ዘይነብ፣ በፈጣሪ ኬሚካል ሪያክሽን የሚባል ነገር አታውቂ? ምን ሆነሻል? ለነገሩ የምታውቂ አይመስለኝም። የቤቱን ጀርባ ወደ ቢሮ የመቀየር ሐሳብ አለኝ። የምን ቢሮ? ቆይ አየር መንገድ ብዬ ልበልሽ? ቆይ ስታስብ የምን ቢሮ ሊሆን ይችላል? የሽምና እኔ የከፈትነው ድርጅት። እንዴ ቢሮ አላችሁ አይደል? እንዴ ምን ሆነሻል ዘይነብ? አሁን እሱም ቢሮ ልትሆኑ ነው እንዴ? በፈጣሪ የህግ ቢሮ እኮ ነው፣ ሁሌም ሰው የምናስተናግድበት ቢሮ። ቆይ የሽም ምን ትላለች? የሽም የምትስማማ ይመስለኛል። ጥያቄው እህቴ ትስማማለች ወይ ነው? አይሆንም እህቴ። ምኑ ነው የማይሆነው? ቆይ ምኑ ነው የማይሆነው የምትይው? ምኑ ነው የማይሆነው? ቆይ አልገባኝ። ምኑ ንገሪ። ምኑ? አይሆንም ብያለሁ። አይሆንም፣ በቃ በፍጹም አይሆንም። ጥሩ። ይሄ ማለት እኮ የአቶ ታሪክ ጥገኛ እንሆናለን ማለት ነው አይደል? ከአቶ ታሪክ ጋር ምን ያገናኘዋል? አሁን ከጉዳዩ ውጭ ሆነ። አልወጣም፣ በጭራሽ አልወጣም። ከታሪክ ጋር ምን ያገናኘዋል? ያገባኛል። ምንድነው ከሱ ጋር የሚያገናኘው? ንገረኝ። ይኸውልሽ እኔና የሽን ቢሮአችንን ወደ ቀድሞ ቤተ ሙከራ ማዞር አለብን የሚል ሐሳብ አለኝ። እኔ እንደዛ ነው ያሰብኩት። ይሄ ደግሞ የአቶ ታሪክ ፊትን ከማየት ያድነናል። በዚህ ደግሞ በጣም እርግጠኛ ሆኛለሁ። ለእኔና ለየሽም አዲስ ጅማሮ ነው የሚሆነው። እሺ እቀበላለሁ። የሽም ከተስማማች ችግር የለውም። በጣም ጥሩ። እሺ ስለዚህ ጨርሰናል። አቤት መርማሪ። ኧረ እባክህ። እንዴት አደራችሁ? እንዴት አደርክ አቶ ወልታን? እንዴት አደራችሁ? ደህና አደርክ? ደህና አደርክ? ቢሮ እንግባና ብንነጋገር ምን ይመስላል? እሺ ይቻላል። አይሊን ቡና አምጪ። እሺ አለቃ፣ አሁን አመጣለሁ። ችግር አለ እንዴ? አርፍዳ አታውቅም። ዛሬ እንዴት አረፈድ? የተፈጠረ ነገር አለ እንዴ? እኔ የማላውቀው
እረፍት ላደርግ ብዬ ነው። ምነው ልጄ ማረፍ አይቻልም እንዴ? በሚገባ አዎ፣ እረፍትማ ማድረግ ትችላለህ። እና በደንብ አረፍክ? ሲል የነበረው አየር እንዴት ነው? አይሊን የተወሰነውን ነግራኛለች። ሆቴል ይዘ ነበረ፣ ግን ለምን ያህል ሰዎች እንደተያዘ አልነገረችኝም። ስለዚህ አላወቅኩም። ምናልባት አንተ ለሷ አልነገርካትም ይሆናል። ለዛ ነው። ለምንድን ነው ያልነገርካት? ችግር አለ እንዴ? እኔ ይህንን ብነግርህ ታምነኛለህ? አይ አላምንህም። ኦይሉ ምህቴ መቼ ነው ማየን ማት? በቅርቡ የኔ ውድ ታግሺ፣ ደርሷል። ወንድሜ ኡሚትስ? እሱም እዛ ነው ያለው። እሺ የኔ ውድ። ኦይኩ ፍራፍሬ ትወጃለሽ እንዴ? አዎ እወዳለሁ አክስቴ፣ ምክንያቱም ሙሉ በሙሉ በቫይታሚን የተሞላ ነው እና ደግሞ በጣም ጠቃሚ ነው። አትክልትም እንደዛው በጣም የሚጠቅም ነገር ነው። ስለዚህ አትክልትም ሆነ ፍራፍሬ በየቀኑ መብላት አለብን ማለት ነው። በጣም ነው የተገረምኩት። እናትሽ ናት ይህንን ሁሉ ነገር ያስተማረችሽ? አዎ እሷ ናት። ጀግና እናት ነው ያለችሽ። በጣም ጀግና ናት። ከፈለግሽ ለምን ከእህትሽ ዘይነብ ጋር የተወሰነ ፍራፍሬ አታዘጋጅም? እንደዛ ብታረጉ አይሻልም? አዎ እሺ፣ ታግዥኛለሽ? ብትሄዱ ነው የሚሻለው። ሄዱ። ጥሩ አድርገሻል እማዬ። እንዴት ነው ልጆች ይህንን ፕሮግራም እንዲያዩ የምናደርገው? በደንብ የምትከታተላት ይመስለኛል። እስቲ ዘይነብ እስከመች እንደምትከታተላት እናያለን። አዎ እማዬ። ቆይ ነጆ ማን ነው? ቆይ ማን ያገኘው? ማን ይመስልሻል? አጎቴ ነው። መቼም ቆሻሻና ውዳቂ የሆኑ ሰዎችን የሚያገኘው አጎትሽ እንደሆነ ታውቂያለሽ አይደል? እንደሱ አትበይ። አጎቴ እኮ ጥሩ ሰው ነው። ልክ ነሽ። አዎ አይኑን ብቻ አይተሽ ሞግት ጥሩ ሰው ነው። እንደ ቤተሰብ እንረዳዋለን። በተለይ ደግሞ ያቺ ሴትዮ አታስታውሻትም? ነርቪናና ታሪክ የነርሶይ በትክክል። እና እስኪ ንገሪኝ፣ ቆይ ምን ተፈጠረ? ተናዘዘ ወይስ ደግሞ አሻራውን ያገኙበት? ንገሪኝ። ያው እንግዲህ ተናዘዙ። ወይዘሮ ሰሚያ የባለቤቷ ምግብ ውስጥ መርዝ እንዲጨምር ገንዘብ እንደከፈለችውና እንዳደረገው ተናዟል። መጥቻለሁ። ኦዚ እንዴት አመሸ? ሰላም እማዬ። ደህና ነኝ። እንዴት ነሽ? ደህና ነን። ፕሮግራሙ እየጠበቅን ነው። ለኔ ስጠኝ። ኦይኩ ሴት ናት። ወደ ማድ ቤት ላክናት። የግድያ ነገር ያለበት ፕሮግራምን እንዴት ተቀምጣ እንድታይ እናደርጋለን። ልክ ናችሁ። ጥሩ አደረጋችሁ። እንዴት ነሽ አንቺ? ደህና ነሽ? ደህና ነኝ ውዴ። እሺ እንግዲህ ዘይነብ በደንብ ትጠብቃታለች ብዬ ተስፋ አረጋለሁ። እየጀመረ ነው እንዴ? እና እዚህ ጋር ተቀመጥ። ጀመረ በቃ። እሺ ዝግጁ ነን? እሺ አቶ ኡሚት አንተም ዝግጁ ነህ? ሁሌም ዝግጁ ነን። እሺ የመጨረሻ 5 4 3 2 1 እንጀምር። ሰላም ጤና ይስጥልኝ ሁላችሁም። ዛሬ በሌላ የህዝብ ምላሽ ፕሮግራማችን ተመልሰን መጥተናል። ተመልካቾቻችን ወደ ቴሌቪዥን መስኮታችን እንኳን ደህና መጣችሁ። እንግዶቻችንም ደግሞ እንኳን ደህና መጣችሁ። ከዚህ ቀደም በነበረው ፕሮግራማችን የብዙ ሰዎችን ሐሳብና ቀልብ ስቦ የነበረው የካዲር ግድያ ጉዳይ እዚሁ በእኛው የቀጥታ ስርጭት ፕሮግራም ላይ እልባት አግኝቷል። የዛሬዎቹ እንግዶቻችን የሆኑት የካዲርን ግድያ ጉዳይ ከመጀመሪያው እስከ መጨረሻው እንድናውቅ ያደረጉ ሰዎች ናቸው። ስለዚህ በፕሮግራማችን ላይ ስለ ጉዳዩ በደንብ እንወያያለን። መልካም ቆይታ። በጣም ነው የምናመሰግነው ሁላችሁንም። ከመጀመሪያ በፊት አንድ ነገር መናገር ፈልጋለሁ። እችላለሁ? ይቻላል። ወደ ካሜራው ልዙር። ኦይኩ ልጄ እያየሽኝ ከሆነ በጣም እንደምወድሽ ወቂሽ። ሁሉ ነገሬ ነሽ። በጣም ወድሻለሁ። ሰላም ማለት የምንችል ከሆነ እኔም ልበላ። ትችላላት ኡሚት እባክህ። ኦይኩንም ሆነ ሌላ ከጎን የነበሩት ቤተሰቦቼንም ሰላም ማለት ተፈልጋለሁ። በጣም ነው የምወዳችሁ። እውነት ከልብ ወዳችኋለሁ። በጣም ነው የምወዳችሁ። የእውነት ከልብ ነው የምወዳችሁ። እወዳችኋለሁ። አጎቴ ነው። አይ ወንድም እንደምን ይሻለዋል። ትንሿን ኦይኩ ሰላም ብለናል። ወይዘሮ የሺም እና አቶ ኡሚት እናንተ ላይ ሲላከክ የነበረውን ነገር እንዴት አሸንፋችሁ ድል እንደነሳችሁ እናወራበታለን እና ስለ ትክክለኛው ጠንሳሽና ግድያውን ስለፈጸመው ሰው እናወራለን፣ እንዴት እንዳገኛችሁትም ጨምሮ። ከዛ በፊት ግን እንግዶቻችን እዚህ መሃላችን የሚገኝ ሌላ አንድ እንግዳ አለ። የሟች አቶ ከድር ወንድም አቶ ከማል። አቶ ከማል ዝግጅታችን ላይ በአካል ስለተገኘ በጣም ደስ ብሎናል። በድጋሚ እንኳን ደህና መጣ። አመሰግናለሁ ወይዘሮ ቢርጉል፣ አመሰግናለሁ። እና አንድ መናገር የምፈልገው ነገር አለ። አቶ ከማል እዚህ ዝግጅት ላይ መምጣት የፈለገው በራሱ ፍላጎትና ተነሳሽነት ነው፣ ግን ለሱ ምክንያት ይኖረዋል ብዬ ተስፋ አዎ ወይዘሮ ቢርጉል፣ እዚህ ፕሮግራም ውስጥ በራሴ የመጣውበት ምክንያት እነዚህን ሁለት ደስ የሚሉ ሰዎችን
የወንድሜን ገዳይ በሚሊዮን ሰዎች ፊት ስለያዙልኝ ላመሰግናቸው ፈልጌ ነው። አረ በጭራሽ አያስፈልግም። አረ ምንም ማለት አይደለም፣ ምንም ማለት አይደለም ነው እንጂ አቶ ኡሚት የወንድሜን ገዳይ ነው የያዛችሁልኝ። ላደረጉት ነገር ደግሞ ይቀጣሉ እና ራሴንም ቤተሰቤንም እንዲሁም የአኪን አስላን ድርጅት ወክዬ ምስጋናዬን ለማቅረብ እወዳለሁ። ከአሁን በኋላ ምንም ይፈጠር ምን እንደ አኪን አስላን ቤተሰብነቴ ሁላችንም በምንም ነገር ላይ ከጎናችሁ ነን። መቼም ብቻችሁን አንተዋችሁ።